ጸጋና ሰላም ይብዛላችሁ። በመላ ዓለም የምትገኙ የእግዚአብሔር ቤተሰቦች ቅዱሳን እንደምን አላችሁ? ሁሉ መልካም፣ እግዚአብሔር ስሙ ለዘላለም የተባረከ ይሁን። በዚህ በቻናላችን እንግዲህ የእግዚአብሔርን ሐሳብና የእግዚአብሔርን ቃል እግዚአብሔርን ሐሳብ የምንማርበት ፍቃዱንና አጀንዳውን የምንማርበትና የእግዚአብሔርን ክብር እግዚአብሔር ክብር የሚሰራው ጌታ የሚሰራው ነገር እግዚአብሔር እጁን የሚገልጥበት ድንቅና ታምራት እግዚአብሔር የሚሰራበት ቻናላችን ላይ እሱን የእግዚአብሔር የሚሰራውን ነገር የምናስተላልፍበት ስለሆነ እግዚአብሔርን ቃል የምንማርበት ስለሆነ እግዚአብሔር ስሙ ለዘላለም የተባረከ ይሁን። እንግዲህ በዚህ ቃል ውስጥ አንድ ነገር ዛሬ ሼር ላደርግላችሁ የፈለኩት የበረከት ሁሉ በረከት ምንድነው የምለው ነገር ስናውቅ የበረከት ሁሉ በረከት ማወቅ በሚለው ነገር ላይ የበረከት ሁሉ በረከት የእግዚአብሔርን ፍቃድ ማወቅ ነው። ሁለተኛው ደግሞ የእግዚአብሔርን ድምጽ ስለመስማት ነው። የመጀመሪያው እንግዲህ የእግዚአብሔርን ፍቃድ ማወቅና የእግዚአብሔርን ድምጽ መስማት በሚለው ነገር ላይ እነዚህን ለይቶ ስናውቅ ትርፋማ እንሆናለን። የበረከት ሁሉ በረከት የምንለው የትኛው በህይወታችን ዘመን የእግዚአብሔር ፍቃድን ሰምቶ ማውጣትና መግባት። ከዚህ ይህንን አንድ በእግዚአብሔር ቃል ውስጥ የምንማረው አንድ ሰው አለ። እሱም ዳዊት የሚባል ንጉሱ ዳዊት በእግዚአብሔር ሐሳብ የሚማር እግዚአብሔር ሐሳብን የሚጠይቅ እግዚአብሔርን ፍቃድ ጠይቆ የሚወጣ የእግዚአብሔርን አጀንዳ ጠይቆ የሚወጣ ሰው ነውና ፈቃዱን ይሰማል። ድምጹን ሰምቶ በየት ይውጣ በየት ልግባ እያለ የሚናገር የእግዚአብሔር ሰው እንደሆነ እንረዳለን። ከዚህ የተነሳ ብዙ ጊዜ እሱ ከዘመኑ ከክሳራ ይድናል፣ ከውርደት ይድናል፣ ከውድቀት ይድናል፣ ከሽንፈት ይድናል። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ጌታ መልካም አምላክ ነውና ስለዚህ ዳዊት ብዙን ጊዜ ምንድነው በይሁዳ ባለው ከተማ ላይ ብዙን ጊዜ እዛ ጲግላግ ከሚባለው አካባቢ ላይ የኖረ ሰው ነውና የእግዚአብሔርን ሐሳብ ጠይቆ ይሄዳል። እንግዲህ አሜሪካን እንኳን ለመዋጋት ምርኮን ለማስመለስ ሄዶ ምን ያደረገው እነዚህን ፍለጋ ሊከተላቸው እግዚአብሔርን ሐሳብ ይጠይቃል። አገኛቸዋለሁ እያለ እግዚአብሔርን ሐሳብ ይጠይቃል። ይህ ሰው በጣም የሚገርም ሰው ነውና የእግዚአብሔርን ሐሳብና የእግዚአብሔርን ፍቃድ አውቆ የሚሰራ የእግዚአብሔር ሐሳብ ነው። ከሱ እንማራለን። ዛሬ አንድ ነገር ልንገራችሁ። በህይወት ዘመናችሁ አንድ ነገር ከማድረግና አንድ ነገር ለመስራት ምንድነው ማድረግ ያለባችሁ? የእግዚአብሔርን ፍቃድ ወቁ፣ እግዚአብሔርን ፍቃድ ጠይቁ። እግዚአብሔር ዳዊት ለማውጋትም እንግዲህ ደግሞ የተለያየ ነገሮችን ለማድረግ የእግዚአብሔርን ፍቃድ ይጠይቃል፣ የእግዚአብሔርን አጀንዳ ይጠይቃል፣ የእግዚአብሔርን ፍቃድ የእግዚአብሔርን ድምጽ ይሰማል። የምታደርጉትን ነገር ሁሉ በምናደርገው በምትሄዱበት ሁሉ እግዚአብሔርን ሐሳብ መስማት ነው። ከዛ ስትሰሙ ፍቃዱን ማወቅ ነው አንድ ነገር። ከዛ ስታደርጉ ምንድነው ከክሳራ ትድናላችሁ፣ ከውርደት ትድናላችሁ፣ ከውድቀት ትድናላችሁ፣ ከሽንፈት ትድናላችሁ። የዛን ጊዜ እግዚአብሔር በህይወታችሁ ውስጥ ይከብራል፣ ይነግሳል። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ይህንን እንግዲህ አድርጉ። እግዚአብሔር በዘመናችሁ በረከት ይሆናል፣ በረከትን ያፈሳል፣ ምርኳችሁ ይመለሳል፣ ምርኳችሁ ይለመልማል። እግዚአብሔር ውሳኔን ያስተላልፋል ማለት